ይህች ሴት የእህቷን ፍቅረኛ መቀማት ትፈልጋለች። በዚህ ምክንያት እህቷን ከገደል ላይ ገፍትራ ትጥላታለች። እሷም የእህቷን እጅ ይዛ እንድትይዛትና እንድታስወጣት ትለምናታለች። እህትየዋ ግን ያለምንም ርኅራኄ እጇን ትለቃታለች። ከዛም እህቷ ወደ ገደሉ ስትወድቅ ታያታለች። ከዛም ተረጋግታ አካባቢውን ለቃ ትሄዳለች። ድሮ በጣም የሚዋደዱ እህትማማቾች ነበሩ፣ ሊዛ የእህቷን ቆንጆ ፍቅረኛ እስክታየው ድረስ። ነገር ግን ከዚያ ጊዜ በኋላ እህቷ ላይ ቅናት ያድርባታል። ሊዛ እህቷ ያላትን ነገር በሙሉ የራሷ ማድረግ ትፈልግ ነበረ። የእህቷ የልደት ቀን ሁሉም የቤተሰቡ አባል ልደቱን ለማክበር በደስታ ተሰብስበዋል። ሊዛ ግን አኩርፋ ተቀምጣ ነበረ። የእህቷ ፍቅረኛ እህቷን ሊጋብዛት እቤታቸው ይመጣል። ሊዛ ግን ያለምንም እፍረት ተከተላቸው ትወጣለች። የእህቷ ፍቅረኛ የገቢናውን በር ለፍቅረኛው እንድትገባ ይከፍትላታል። ነገር ግን ሊዛ ተንደርድራ ትገባለች። የእህቷ ፍቅረኛ ግን ፊቱን አኮሳትሮ እንድትወጣ ይነግራታል። ከዛም ይሄ ቦታ የፍቅረኛዬ ነው ይላታል። እራት የሚበሉበት ቦታ ላይ ሰዎች በተሰበሰቡበት መሃል ለእህቷ የጋብቻ ጥያቄ ያቀርብላታል። በዚህ ጊዜ ሊዛ በቅናት እየነደደች ትመለከታቸው ነበር። የፈለገው ነገር ቢመጣ እሱን በእጇ ለማስገባት ቆርጣ ተነስታለች። በሚቀጥለው ቀን ሁሉንም ነገር ለእናትየው ትነግራታለች። የእሱ እናት ደግሞ የድርጅቱ ስራ አስፈጻሚ ናት። የልጇ ምርጫ ግን በፍጹም አልዋጥላት አለ። ልጇን ከሊዛ ጋር ለስራ ጉዳይ ወደ ሌላ ቦታ ላከቻቸው። አንድ ላይ ሊዛ እዛው ለመቆየት ስትል በውሸት ታመምኩ ትላለች። እህቷን በየዋህነት ለፍቅረኛዋ እባክህ እህቴን ተንከባከብልኝ ብላ አደራ ትለዋለች። የዛን ዕለት ምሽት ሊዛ በተንኮል አጥምዳው ወደ ሆቴል ክፍሏ ይዘው ገባች። ጠዋት ላይ ሲነቃ ሊዛን ከጎኑ አያት። ሁሉም ነገር የተቀነባበረ ተንኮል ነበር። የተፈጠረውን ለማንም እንዳትናገሪ፣ ካልሆነ ግን ከስራሽ ትባረሪያለሽ ብሎ በቁጣ ያስጠነቅቃታል። ነገር ግን ሊዛ ማስጠንቀቂያውን ወደ ጎን በመተው ለእህቷ ሁሉንም ነገር ነገረቻት። እህትየው ግን ፈጽሞ ማመን አልቻለችም። እሱ ግን ምንም ሳይናገር ዝምታን መረጠ። እሷም እያለቀሰች በሩጫ ጥላቸው ሄደች። እሱም ወዲያውኑ እየሮጠ ተከተላት። አንዲት ሴት በመንገዱ ስታልፍ ይህን ትዕይንት ተመለከተች እና ነገሩ ሙሉ በሙሉ በተሳሳተ መንገድ ተረዳችው። ሴትየዋ እሱ ጥቃት እየሰነዘረባት እንደሆነ ስላሰበች በቁጣ ጮኸች። ከዛም ልቀቃት አልኩ እኮ እያለች በቦርሳዋ ትመታዋለች። እሱም ዞር በይ ብሎ ይገፋታል። ሴትየዋ በኃይል ተገፍታ መሬት ላይ ስትወድቅ ራሷን ስታቀረች። ሊዛም በትክክለኛው ሰዓት ደርሳ ከተፈጠረው አስደንጋጭ ትዕይንት ይዛው ትሄዳለች። ሊዛም ጥፋቱን ሙሉ በሙሉ በእህቷ ታሳብባለች። በዚህ መሃል አንድ ደግ ሰው ራሷን ስታ የወደቀችውን ሴትየዋ በመርዳት ወዲያውኑ ወደ ሆስፒታል ይወስዳታል። እንደ ድል ሆኖ ሴትየዋ ሆስፒታል እንደደረሰች ምንም አይነት ከባድ ጉዳት እንዳልደረሰባትና ደህና መሆኗ ይታወቃል። ወደ ቤት ተመልሳ የሊዛ መኝታ ቤት ስትገባ መሳቢያው ላይ አንድ ሲዲ ታገኛለች። ከዛም ሲዲውን ኮምፒውተሯ ውስጥ አድርጋ ስትከፍተው ያየችው ነገር ያስደነግጣታል። ሲዲው ላይ ያለው ምስል እህቷና እጮኛዋ ሆቴል ክፍል ውስጥ አንድ ላይ ማደራቸውን የሚያሳይ ነበር። ሊዛ ይህን ቪዲዮ ያስቀመጠችው እሱን ለማስፈራራት እና በቁጥጥሯ ስር ለማዋል እንዲመቻት ነበር። እውነቱን ያወቀችው እህቷም ሲዲውን ይዛ ሊዛ ሳታያት በፍጥነት ከቤት ሮጣ ትወጣለች። ሊዛም እስከ ገደል አፋፍ ድረስ እየሮጠች ትከተላታለች። አሁኑኑ መልሽልኝ ብላ እህቷ ላይ ትጮህባታለች። ነገር ግን የሊዛ ጩኸትና ማስፈራሪያ ምንም ሳይመስላት አልሰጥሽም ትላታለች። ያቺ ጨካኝ ሊዛ እህቷ ሲዲውን እንደማትሰጣት ስታውቅ የገዛ እህቷን ባይል ገፍታ እዛ ጥልቅ ገደል ውስጥ ትጥላታለች። 5 ዓመታት አለፉ። ሊዛ እህቷ ላይ የሰራችውን ወንጀል ደብቃ የገዛ እህቷን ፍቅረኛ አግብተዋለች። የድርጅቱ አለቃ ለመሆን በቅታለች። ከዛም አንድ ቀን የባለቤቷ እናት አማቿን ለማመን የሚከብድ አስደንጋጭ ዜና ትነግራታለች። የኩባንያ እውነተኛ ባለቤት ተመልሶ መጥቷል ከሴት ልጁ ጋር ትላታለች። ይችም ሴት ልጁ ሙሉ በሙሉ ኩባንያውን የምትወርሰው እሷ ነች አለቻት። ይህን ዜና ስትሰማ ሊዛ መላ ሰውነቷን ፍርሃትና ድንጋጤ ይወርሳታል። ነገር ግን ሊዛ ያችን ልጅ ፊት ለፊት ስታየት መላ አካሏ ደነዘዘ። ያየችውን ነገር ማመን ስላቃታት ባለችበት ደርቃ ቀረች። ከ5 ዓመት በፊት በገዛ እጆቿ ገደል ውስጥ ጥላ ከገደለቻት እህቷ ፊት ጋር አንድ አይነት ነበረ።